5 ደቂቃ በሩን በርግዳ በመግባት በእጇ የያዘችውን የፍቺ ወረቀት የቢሮው ጠረጴዛ ላይ ወረወረች። 2 ጠብደል ጎረምሶች ተከትለዋት መጥተው ነበር። ፈርም አለች። ንዴትና ችኮላ አይኗ ውስጥ ይንቦገቦጋሉ። ደንበኞቹንና ጠብደሎቹን አንድ ጊዜ ከቢሮ ውጪ እንዲጠብቁት ይቅርታ ጠይቆ 2 መዳፎቹን በማጣመር እባክሽ አታድርጊው፣ አንለያይ፣ ሁሉም ነገር አስተካክላለሁ እያለ ለመናት። አይሆንም፣ የራሴን ህይወት መምራት ፈልጋለሁ፣ ልጁም እኔ ጋር ያድጋል፣ ብቻውንም አይሆንም፣ ችግር የለውም ብላ አንባረቀችበት። ውዴ 5 ደቂቃ 5 ዓመት እኮ አብረን ኖረናል፣ 5 ደቂቃ ስጪኝ፣ ከዛ ፈርማለሁ አላት እየተለማመጣት። እየተጠራጠረች ያለ ትዕግስት እየተቻኮለች እሺ ቶሎ በል 5 ደቂቃ አለችው። ታሪኩ የሚጀምረው ሲል እዚህ ታሪክ ልሰማ አልመጣሁም አለችው አይኗን እያጉረጠረጠች። 5 ደቂቃ ብቻ አላት። እጇን አጣምራ በንቀት እየተመለከተችው ማዳመጥ ጀመረች። ባልና ሚስት ነበሩ። የ5 ዓመት ልጅ ባላቸው ወቅት ተለያዩ። እሱ ሌላ ሚስት፣ እሷ ሌላ ባል አገቡ። ልጁ ከእናቱ ጋር ሄደ። የልጁ እንጀራ አባት በመጀመሪያ ጊዜ ይንከባከበው ነበረ። ነገር ግን ከሌላ የወለደው ልጁን ወደ ቤት ሲያመጣው ሁሉም ነገር ተለዋወጠ። ለወለደው ልጅ አደላ። በረባ ባረባው እንጀራ ልጁን ይጨቀጭቀው፣ ይሰድበውና ያመናጭቀውም ይደበድበውም ጀመረ። ዱላ ሲበዛበት ወደ ወላጅ አባቱ ቤት ጠፍቶ ሄደ። ነገር ግን የወላጅ አባቱ አዲሷ ሚስት እንጀራ እናቱ ልጁን ለመቀበል እንደማትፈልግ ነግራው አባረረችው። አባቱም ከፈለክ እናት ጋር ተመልሰ ሄድ አለው። ልጁም ሰማይ ተከደነበት። ይህ የተጎዳ ልጅ ወደ ጎዳና ወጣ። ጎዳና አሳደገው። ረሃብ፣ ርዛት፣ ከባድ ሥራ፣ ሱሶች ተፈራረቁበት። ፍርሃት፣ ብቸኝነት፣ ጥቃት ዘመዶቹ ሆኑ። የሆቴሎች ፍርፋሪ፣ የሰዎች ምጽዋት ነፍሱን ታድገዋት እንደምንም አደገ። ንግግሩን ገታ አደረገና ለፍቺ የቸኮለችው ሚስቱ ቀና ብሎ እያያት ማን ነው የተጠቃው? እናት፣ አባት ወይስ ልጅ አላትና ቀና ብሎ አያት። ንዴቷ ተሰብሮ አይኗ በእንባ ተሞልቶ ልጁ ነዋ ብላ ለራሷን ሾካሾኮች። ራሱን ወደ ላይ ወደ ታች እያወዛወዘ ያ መከራ ተጫውቶበት ለዚህ የደረሰው ልጅ እኔ ነኝ ውዴ። ክፍሉን ዝም ተዋጠው። ተነስቶ ቆመ። እጁን ዘረጋ። አሁን የምለምንሽ ለኔ ሳይሆን ለልጃችን ነው። ከተውሽኝ ታሪክ ራሱን ይደግማል፣ ልጃችንም ዋጋ ይከፍላል ብሎ ለመናት። ጎንበስ ብላ የፍቺ ወረቀቱን ማየት ጀመረች። የውጭውን ተመለከተች። የሚጠብቃት ሰው አለ። 5 ደቂቃ አለፈ። የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች፣ የለዘበች ምላስ ቁጣን ታበርዳለች። ሕይወት እርጋታን በምትሻ ጊዜ በአርምሞ ለግሳት ይላል ጽሑፍ። እጅግ አስተማሪ ጽሑፍ ነው። አያችሁ፣ ልጅ ያለ እናትና ያለ አባት ማደግ እንደሌለበት ያስተምራል። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አዱገነት ነኝ። ላቭ ዩ ጋይስ ባይ